አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ እህት ወንድሞቼ በያላችሁበት የአላህ ሰላም ዝነት ጥበቃው ይሁንላችሁ። እውነትም መፈለግ እንደ ባህር ጉዞ ነው። እያንዳንዱ ማዕበሉን ፈርቶ ዳርቻው ላይ ይቆማል። አንዳንዱ ጥልቀቱ ስቦት መሃል ባህር ላይ ይጥለቀለቃል። ጥቂቶቹ ግን ማዕበሉን ሰንጥቀው ጥልቀቱን አልፈው እውነተኛው ዳርቻ ላይ ያርፋሉ። ዛሬ የምናወራው ስለ አንዱ ታላቅ መንገድ ነው። ስለ አቡ አልሐሰን አልአሽዓሪ። የአሁኑ ዘመን አሽዓሪያውያን እና መስራቹ የቆሙበት መጨረሻ መስመር አንድ ነውን? ወይስ በመካከላቸው ሰፊ የዘመንና የአስተሳሰብ ገደል አለ? ይህ ቪዲዮ ስለ እስልምና ስነ መለኮት ወይም አቂዳ ያላችሁን ግንዛቤ ሊቀይር ይችላል። እስከ መጨረሻው አብራችሁኝ ቆዩ። ታሪካችን የሚጀምረው በበስራ ነው። አቡ አልሐሰን አልአሽዓሪ ለ40 ዓመታት ያህል በወቅቱ ገናና በነበሩት የሙዕተዚላውያን ሊቅ አቡ ዓሊ አልጁባዒ የቅርብ ደቀ መዛሙርቱ ነበሩ። በዚያ ዘመን አእምሮ ንጉስ ነበር። ሁሉም ነገር በምክንያታዊነት ሚዛን ይለካ ነበር። አልአሽዓሪ በዚሁ አስተሳሰብ ውስጥ ለ40 ዓመታት ዘለቁ። ነገር ግን አንዲት ነፍስ እውነትን ከተጠማች በምክንያት አጥር ብቻ ታጥራ አትቀርም። ኢማሙ በነፍሳቸው ውስጥ ትልቅ ጥያቄ ተፈጠረ። ለ15 ቀናት ከሰው ተለይተው ሰላትና ዱዓ እያደረጉ እውነትን ተማጸኑ። በመጨረሻም በአደባባይ ወጥተው ለ40 ዓመታት የለበስኩትን የሙዕተዚላነት ልብስ ዛሬ አወለኩት ብለው አወጁ። የሙዕተዚላነት ሲወጡ በቀጥታ ወደ ሰለፎች መንገድ አልገቡም። በመሃል አንድ ድልድይ ነበር፣ የኢብኑ ኩላብ መንገድ። በዚህ ደረጃ ላይ ኢማም አልአሽዓሪ አእምሮንና ጽሑፍን ነቅልን ለማስማማት ሞከሩ። የአላህን 7 ባህሪያት ሕይወት፣ ዕውቀት፣ ፍቃድ፣ ኃይል፣ መስማት፣ ማየት እና ንግግርን በምክንያት አረጋገጡ። ነገር ግን እንደ ፊት እና እጅ ያሉ ባህሪያትን ታዕዊል ወይም ትርጓሜ በመስጠት ማለፍን መረጡ። ይህ ነጥብ ለዛሬው ውይይታችን ቁልፍ ነው። ምክንያቱም ዛሬ አሽዓሪያውያን ነን የሚሉ ብዙ ወገኖች የቆሙት እዚህ ደረጃ ላይ ነው። ለብዙዎች ይህ የመጨረሻ መዳረሻ ይመስላቸዋል። ነገር ግን ለኢማሙ አልአሽዓሪ ይህ ገና የጉዞው አጋማሽ ነበር። የጉዞው ማብቂያ የደረሰው በባግዳድ ነበር። ኢማሙ ወደ ሕይወታቸው ማጠቃለያ ሲቃረቡ አልኢባና አን ኡሱል ዲያና እንዲሁም መቃለቱል ኢስላሚያ የተሰኘውን ታላቅ መጽሐፋቸውን ጻፉ። በዚህ መጽሐፍ ውስጥ እንዲህ ይላሉ። እኛ የምንከተለውና የምንናገረው በጌታችን መጽሐፍ፣ በነቢያችን ሱና እና በሰሃቦች መንገድ ላይ ነው። በተለይም የታላቁን የኢማም የአሕመድ ኢብኑ ሐንበልን መንገድ እንከተላለን። በዚህ ደረጃ ኢማሙ ታዕዊልን ትርጓሜን ትተው አላህ ራሱን በገለጸበት መንገድ ያለ ተሽቢህ ከፍጡር ጋር ሳይመስሉ እና ያለ ታዕዊል ትርጉሙን ሳይክዱ ማረጋገጥም መረጡ። ይህ የሰለፎች ንጹሕ መንገድ ነበር። ታዲያ ልዩነቱ ምንድን ነው? በቀላል አማርኛ የመጀመሪያዎቹ አሽዓሪያውያን እንደ መስራቹ መጨረሻ ጽሑፍን ወይም ቁርአንና ሐዲስን ቀዳሚ አደረጉ። የኋለኞቹ አሽዓሪያውያን አእምሮን መሰረት አድርገው ጽሑፍን የመተርጎም ታዕዊል መንገድ ላይ ጸኑ። ኢማም አልአሽዓሪ ሲሞቱ የቀብር ስነ ስርዓታቸው ላይ ዛሬ የሱና ተከላካዩ
ሞተ ተብሎ ታወጀ። የእርሳቸው ትልቁ ውርስ እውነትን ፍለጋ ካለፉበት 3 ደረጃዎች በላይ በመጨረሻ ያረፉበት የሰለፎች መንገድ ነው። እውነት እንደ ባህር ናት። ዳርቻዋን እስካገኙ ድረስ ጉዞው አይቆምም። የአቡ አልሐሰን አልአሽዓሪ ታሪክ የሚያስተምረን ትልቁ ቁም ነገር የሰለፎች መንገድ የመጨረሻውንና አስተማማኙ ዳርቻ መሆኑ ነው። ይህንን ታሪክ ጉዞ እንዴት አያችሁት? ሐሳባችሁን ኮሜንት ላይ አስፍሩልኝ። ቪዲዮ ከጠቀማችሁ ላይክ ማድረግንና ለሌሎች እንዲደርስ ሼር ማድረጉን አትርሱ። በሚቀጥለው ቪዲዮ በሌላ ርዕስ እስክንገናኝ ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።